ሰላም ጤና ይስጥልኝ የተከበራችሁ ክብራን አድማጭ ተመልካቾቻችን እንደምን ቆያችሁልን እያልኩኝ ወደ ሳቱ መረጃዎቻችን ተሻገርኩኝ። ወደ መረጃዎቻችን ስናቀና 4 ቀን ያስቆጠረው የመካከለኛው ምስራቅ ትኩሳት አሁንም አይሎ እንደቀጠለ ነው። ኢራንም የእስራኤልን ግዛት የሆነችው አይፋን በሚሳኤል በከፍተኛ ሁኔታ መደብደቧ ነው የተሰማው። ኢራን አይፋን ጨምሮ ሌሎች የእስራኤል ከተሞች ላይ ከባድ የሚሳኤል ዶፍ ስታዘንብ ማደሯ ነው የተገለጸው። እዚህም የእስራኤል ከተሞች ሰማያቸው ጠቁሮና ዶግ አመድ ሆነው ማደራቸው ነው የተገለጸው። በተያያዘ መረጃም እስራኤልም ኢራን ላይ ከፍተኛ ጉዳት ማድረሷን በማለዳ ተናግራለች። በሌላ መረጃ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢትዮጵያን ጨምሮ በሌሎች በርካታ 36 ሀገራት ዜጎች ላይ ወደ አሜሪካ እንዳይገቡ እገዳ ጥለዋል። በምን ምክንያት የሚለውን በዝርዝር ይዘናል የምናጋራችሁ ይሆናል። ክብራን አድማጭ ተመልካቾቻችን በዜናዎቻችን ለርሶ ጠቃሚ መረጃዎችን ይዘናል። አብራችሁን ቆዩ። ታዲያ ለቻናላችን አዲስ ከሆናችሁ መሰል መረጃ እንዲደርሳችሁ ቪዲዮ ላይክ፣ ሼር በማድረግ ቻናሉን ሰብስክራይብ በማድረግ የደውል ምልክቱን መጫኑን እንዳይረሱ። በድጋሚ እስከ ዜናችን ፍጻሜ ድረስ አብራችሁን ቆዩ ስንል የአክብሮት ግብዣችን ነው። ቀደምት መረጃችን እስራኤልና ኢራንን በተመለከተ አሁን ያለው መረጃ ያስዳስሰናል። እስራኤልና ኢራን የሚሳኤል ጥቃቶችን መለዋወጥ መቀጠላቸውን ተከትሎ በሁለቱ ሀገራት መካከል እየተካሄደ ያለው ግጭት እየተባባሰም ሄዷል። እስራኤል እሁድ ዕለት በፈጸመችው ጥቃት የኢራን ጦር ኃይል የስለላ ክፍል ኃላፊ ተገድለዋል። በሌላ በኩል የኢራን ጥቃትን ተከትሎ ከ10 በላይ እስራኤላውያን መቁሰላቸውም ተዘግበዋል። በሁለቱ ሀገራት መካከል ግጭት የተቀሰቀሰው አርብ ዕለት እስራኤል የኢራንን የኒውክሌርና ወታደራዊ ተቋማትን ካቃጠለች በኋላ ነው። ኢራን በሰው አልባ አውሮፕላኖችና በባለስቲክ ሚሳኤሎች ምላሽም ሰጥታለች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሁለቱ ሀገራት ስምምነት ማድረግ አለባቸው ያሉ ሲሆን ውጥረቱ ለሶስተኛው ቀን በቀጠለ ወቅትም ውይይቶችና ስብሰባዎች እየተካሄዱ መሆኑም ተነግሯል። ኢራን ግን ጥቃት እየደረሰባት የተኩስ አቁም ስምምነት ላይ እንደማትደርስም አሳውቃለች። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጉዳዩ ውጥረት ማርገብ አይደለም፣ ኢራን የኒውክሌር አቅሟን እንድታበለጽግ ማስቆም ነውም ብለዋል። ኢራን ትናንት ምሽት በቴል አቪቭ የሚሳኤል ጥቃት የፈጸመች ሲሆን የአደጋ ጊዜ ሰራተኞች ከፍርስራሽ ውስጥ ሰዎችን ለማውጣት ጥረት ሲያደርጉም ታይቷል። በትናንትናው የኢራን ጥቃት 4 ሰዎች የተገደሉ ሲሆን ይህም ከአርብ ጀምሮ በሚሳኤል ጥቃት የሞቱትን ሰዎች ቁጥር 19 መድረሱን የእስራኤል ብሔራዊ የድንገተኛ ጊዜ አገልግሎትም አስታውቋል። ትናንት ሌሊት ኢራን በእስራኤል ላይ በፈጸመችው ጥቃት 4 ሰዎች መሞታቸውን የእስራኤል ብሔራዊ አደጋ ጊዜ አገልግሎትም አስታውቋል። በእስራኤል ከአርብ ዕለት ጀምሮ የተገደሉትን ሰዎች ቁጥር ወደ 19 ከፍም አድርጎታል። የብሔራዊ ድንገተኛ ጊዜ አገልግሎቶች በሰባዎቹ የዕድሜ ክልል ውስጥ የሚገኙ 2 ሴቶችና 2 ወንዶች መገደላቸውንም አስታውቋል። አያይዞም 87 የተጎዱ ሰዎችን ወደ ሆስፒታሎች መወሰዱንና ከዚህ መካከል አንዲት የ30 ዓመት ሴት በፊቷ ላይ ከባድ ጉዳት እንዳጋጠማት 5 ሰዎች መካከለኛና 81 ቀላል የአካል ጉዳት የደረሰባቸው መሆኑም ተገልጿል። የኢራን ጤና ሚኒስቴር በትናንትናው ዕለት ይፋ እንዳደረገው 2 ሀገራት በሚሳኤል ጥቃት ከጀመሩ ጊዜ አንስቶ 224 ሰዎች መሞታቸውን ይፋ አድርጓል። ኢራን በመላ እስራኤል የሚገኙ ኢላማዎች ላይ ሚሳኤሎቿን አስወንጭፋለች። የእስራኤል ትልልቅ ከተሞች ያናወጡት ፍንዳታዎች በቴል አቪቭና የአይፋ ወደብ ከተማን 30 ሰዎችን አቁስሏል። የኢራን ጥቃት የደረሰው እስራኤል በኢራን ምድር ለምድር የሚምዘገዘጉ ሚሳኤሎችን በመጠቀም ጥቃት ሰንዝራ የኢራን ጦር ኃይሎች የስለላ ኃላፊ ክፍልን ከገደለች በኋላ ነው። ጦርነቱ ከተጀመረበት አርብ ጀምሮ ቢያንስ 224 ኢራናውያን እስራኤል ባደረሰችው ጥቃት የተገደሉ ሲሆን 90 በመቶ የሚሆኑት ማቾች ሰላማዊ ዜጎች መሆናቸውን የኢራን ጤና ሚኒስቴርም አስታውቋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ እስራኤልና ኢራን ስምምነት ላይ ሊደርሱ ይችላሉ የሚል እምነት እንዳላቸው፣ ነገር ግን አንዳንድ ጊዜ ሀገራት መፋለም አለባቸውም ብለዋል። እስራኤልም የሚገኘው የአሜሪካ ኤምባሲ አሁን ባለው ሁኔታ ሁሉም ሰራተኞችና ቤተሰቦቻቸው በመጠለያዎች እንዲቆዩ አሳስበዋል። የአሜሪካ የውጭ ጉዳይ ሚኒስቴር በእስራኤል ውስጥ ያሉ የቤተሰብ አባላትና አንዳንድ የአስቸኳይ ጊዜ ሰራተኞች ያልሆኑ ከፈለጉ ለቀው መውጣት እንደሚችሉም ገልጿል። አሁን በቴል አቪቭ አቅራቢያ ያለው ዓለም አቀፍ አየር ማረፊያም ተዘግቷል። ይህ ማለት ብቸኛ መውጫ መንገድ በመኪና እንደ ዮርዳኖስ ወዳሉ ጎረቤት ሀገራት መሄድ ነው። ዩኬም ዜጎቿን ወደ እስራኤል እንዳይጓዙ ማስጠንቀቋ ተሰማ። ዩናይትድ ኪንግደም በእስራኤልና በኢራን መካከል ያለው ግጭት እየተባባሰ መምጣቱን ተከትሎ ዜጎቿ ወደ እስራኤልና የፊሊስጤም ግዛቶች እንዳይጓዙ አስጠነቀቀች። ዕለት ካስፈላጊ ጉዞዎች በስተቀር ማንኛውንም ጉዞ እንዳያደርጉ አስጠንቅቆ የነበረ ቢሆንም አሁን ግን ሙሉ በሙሉ ጉዞ እንዳያደርጉም አስጠንቅቀዋል። የውጭ ጉዳይ ቢሮ ቅዳሜ ዕለት ባሻሻለው የጉዞ መመሪያ መሰረት ወደ እስራኤል ምንም አይነት ጉዞ እንዳያደርጉም አስጠንቅቀዋል። ኢራን ወደ እስራኤል ባስወነጨፈችው ሚሳኤሎች 10 ሰዎች መሞታቸውን የእስራኤል ባለስልጣናትም አስታውቀዋል። በአሁኑ ወቅት ወደ እስራኤል የሚደረግ ጉዞ የማይቻል ነው ያለው ሚኒስቴር መስሪያ ቤቱ ወደ ሀገሪቱ የሚገቡም ሆነ የሚወጡ በረራዎች መስተጓጎላቸውንም ገልጸዋል።
የዩኬ መንግስት ኢራን ወደ እስራኤል ሚሳኤሎችና ሰው አልባ አውሮፕላኖችን በመጠቀም ጥቃት እንደምትፈጽም ጠቅሶ በሀገሪቱ የአስቸኳይ ጊዜ አዋጅ መታወጁንም አስታውቋል። ይህም እስራኤል በኢራን የኒውክሌርና ወታደራዊ ተቋማት ላይ የምትፈጽመውን ጥቃት ተከትሎ የመጣ ነው። የእስራኤል የአየር ክልልም ለማንኛው በረራም ዝግ ሆኗል። ይህ በፍጥነት የሚለዋወጥና ከፍተኛ አደጋዎችን የሚያስከትል ሁኔታ መሆኑን እንዘግባለን። ሁኔታው በበለጠ ፍጥነትና ያለማስጠንቀቂያ የመባባስ አቅም አለው። አሁን ያለው ሁኔታ ከሀገሪቱ ውጭ ያለውን የአየር ግንኙነት በማቋረጥ የመንገድ ትስስሮችንም ሊያስተጓጉል ይችላል። ግጭቱ በመካከለኛው ምስራቅ የሚደረጉ የአየር በረራዎች አቅጣጫ ሲያስቀር የቴል አቪቭ አውሮፕላን ማረፊያ ዝግም ሆኗል። አየር መንገዶቹ ወደ ቴል አቪቭ የሚያደርጉትን በረራዎች የሰረዙ ሲሆን ኢራን በከተማው ደቡባዊ ክፍል በፈጸመችው ጥቃት ሰዎች መሞታቸውም ተገልጿል። የእስራኤል ጠቅላይ ሚኒስትር በኢራን ጥቃት የእስራኤል ሰላማዊ ዜጎች መሞታቸውን ተከትሎ ቴህራን ከባድ ዋጋ ትከፍላለች ሲሉ አስጠንቅቀዋል። በሌላ መረጃ አሜሪካ ኢትዮጵያን ጨምሮ ሌሎች በርካታ ሀገሮች ላይ መግለጫ ሰጠች። የትራምፕ አስተዳደር ኢትዮጵያን ጨምሮ የ36 ሀገራት ዜጎችን ወደ አሜሪካ እንዳይገቡ ለማገድ ሀሳብ እንዳለው ሮይተርስና ዋሽንግተን ፖስት የተመለከቱት የሀገሪቱ የውጭ ጉዳይ መስሪያ ቤት ውስጣዊ ሰነድም አመላክቷል። በውጭ ጉዳይ ሚኒስተር ማርኮ ሩቢዮ የተፈራረመው ለዲፕሎማቶች የተዘጋጀው ሰነድ ላይ በቀጣይ ዜጎቻቸው ላይ እገዳ ሊጣልባቸው የታሰቡት 36 ሀገራት ዝርዝር የሰፈረ ሲሆን ሀገሪቱ ከእገዳው ለመውጣት ማከናወን የሚጠበቅባቸውን ማስተካከያዎችም ተካተውበታል። ሰነዱ ዜጎቻቸው ወደ አሜሪካ እንዳይገቡ ሙሉ ወይም በከፊል እገዳ የሚጣልባቸው ሀገራትን በመለየት ያሉባቸውን ችግሮች በማስቀመጥ ይህ እገዳ ተግባራዊ ከመሆኑ በፊት ሀገሪቱ የሚጠበቅባቸውን መመዘኞችና ማስተካከያዎች እንዲያደርጉ የ2 ወራት ጊዜ እንደሚሰጣቸውም ተጠቅሷል። ባለፈው ሳምንት ማብቂያ ላይ ለሚመለከታቸው ዲፕሎማቶች የተሰራጨው ሰነድ የውጭ ጉዳይ መስሪያ ቤቱ የተጠቀመው መመዘኛና ግዴታዎች በ60 ቀናት የሚያሟሉ ከሆነ ሙሉ ወይም የከፊል ጉዞ እገዳ የሚጣልባቸውን አሳሳቢ ሆኑ 36 አገራት ለይቷል ማለቱን ሮይተርስም አመልክቷል። በአሜሪካ የውጭ ጉዳይ ሚኒስቴር በተዘጋጀው ሰነድ ላይ ሙሉ ለሙሉ ወይም በከፊል ዜጎቻቸው ወደ ሀገሪቱ እንዳይገቡ ሊደረጉ እንደሚችሉ ከተጠቀሱት 36 ሀገራት መካከል 25 ከአፍሪካ ሲሆኑ ኢትዮጵያም አንዷ ናት። ባለፈው ግንቦት ኤርትራ፣ ሱዳን፣ ሶማሊያን ጨምሮ 7 የአፍሪካ ሀገራት ባሉባቸው 12 ሀገራት ላይ ፕሬዚዳንት ትራምፕ የሀገራቸውንና የሕዝባቸውን ደህንነት ለመጠበቅ በሚል ትዕዛዝ ፈርመው ተግባራዊ መሆኑም ይታወሳል። በቀድሞ የእገዳ ውሳኔ ውስጥ የኢትዮጵያ ጎረቤት ከሆኑት 6 ሀገራት መካከል 3ቱ የተካተቱት ሲሆን ከ2 ወራት በኋላ ተግባራዊ ሊሆን ይችላል በተባለው በአሁኑ የውጭ ጉዳይ መስሪያ ቤት ሰነድ ውስጥ ኢትዮጵያም ተካታለች። ይሄ ውሳኔ ተግባራዊ የሚሆን ከሆነ ሁሉም የአፍሪካ ቀንድ ሀገራት ዜጎች ወደ አሜሪካ እንዳይገቡ እገዳ የተጣለባቸው ይሆናል። ከኢትዮጵያ ጎረቤቶች መካከል ከዚህ እገዳ ነጻ የምትሆነው ኬንያ ብቻም ትሆናለች። 25 የአፍሪካ ሀገራት ከተካተቱበት የእገዳ ውሳኔ ሀሳብ ከቀረበባቸው የአፍሪካ ሀገራት መካከል ጅቡቲ፣ ደቡብ ሱዳን፣ ግብጽ፣ ኡጋንዳ፣ ታንዛኒያና ናይጄሪያም ይገኙበታል። ሰነዱ ዜጎቻቸው ወደ አሜሪካ እንዳይገቡ ሊደረጉ በታሰቡት ሀገራት ላይ የውጭ ጉዳይ መስሪያ ቤቱ አሳሳቢ በማለት የተለያዩ ምክንያቶችንም አስቀምጧል። ከነዚህ መካከል ሀገሪቱ ዜጎችን ማንነት ለመለየት የሚያስችል አስተማማኝ ሰነዶችን ለማቅረብ ብቃት ማነስና ተባባሪ አለመሆን እንዲሁም የፓስፖርታቸውን ደህንነት አጠያያቂ መሆኑን በምክንያትም አቅርበዋል። አንዳንድ ሀገራት ደግሞ ከአሜሪካ እንዲወጡ የታዘዙ ዜጎችን ለመበቀል አመቺ ሁኔታን ለመፍጠር ተባባሪ አይደለም የተባሉ ሲሆን ሌሎች ደግሞ ቪዛን አግኝተው ወደ አሜሪካ የገቡ ዜጎች ለመቆየት ከተፈቀደላቸው ጊዜ በላይ መቆየታቸውም ለእገዳው ሰበብ ከሆኑት ውስጥም ይገኛል። በተጨማሪም የሀገሪቱ ዜጎች በአሜሪካ ውስጥ በተፈጸሙ የሽብር ተግባራት ውስጥ ተሳታፊ መሆናቸው ወይም ጸረ ሴማዊና ጸረ አሜሪካ በሆኑ እንቅስቃሴዎች ውስጥም ተሳታፊ መሆን ለእገዳው ምክንያት መሆኑ በሰነዱ ላይም ተጠቅሷል። ነገር ግን በሰነዱ ላይ ለእገዳ ምክንያት ሆኖ የቀረቡት ጉዳዮች ሁሉንም ሀገራት የሚመለከት ሳይሆን እንደ ሀገሪቱ ሁኔታና ዜጎች ተሳትፎ የሚለያይ መሆኑም ተጠቅሷል። ፕሬዚዳንት ዶናልድ ትራምፕ ለሁለተኛ ጊዜ ወደ ስልጣን ለመምጣት ከሚወዳደሩበት ጊዜ አንስቶ የስደተኞች ጉዳይ ዋነኛ አጀንዳቸው አድርገው የነበረ ሲሆን ወደ ዋይት ሀውስ እንደተመለሱም ነበር በርካታ ስደተኞችን የሚመለከቱ ውሳኔዎችን በማስተላለፍ ተግባራዊ ማድረግም የጀመሩት። ባለፉት ወራት በአሜሪካ ውስጥ ሳይመዘገቡ የሚገኙ ስደተኞች ታድነው እንዲታሰሩና እንዲባረሩ የሚደረግ ዘመቻ እያካሄደ ነው። በዚህም እርምጃቸው ምክንያት ትችትና ከባድ ተቃውሞ ቢያጋጥማቸውም በውሳኔያቸው ጸንተዋል። ትራምፕ ከአሜሪካ ስደተኞችን ለማባረር ከሚወስዱት እርምጃ ጎን ለጎን ደግሞ ባለፈው ግንቦት ወር መጨረሻ ላይ ከሰኔ 1 2017 ዓ.ም ጀምሮ ተግባራዊ የተደረገ የ12 ሀገራት ዜጎች ወደ አሜሪካ እንዳይገቡ የሚደረግ እገዳም ጥለዋል።
የውጭ ጉዳይ መስሪያ ቤታቸው ይህንን የተለያዩ ሀገራት ዜጎች ወደ አሜሪካ እንዳይገቡ የሚከላከለውን እገዳ በማስፋፋት የተጨማሪ 36 ሀገራት ዜጎች ወደ አሜሪካ እንዳይገቡ የሚደረግ ውሳኔም ሀሳብም አቅርበዋል። ክቡራን አድማጭ ተመልካቾቻችን ለሰዓቱ ይዘን የቀረብንላችሁ መረጃዎቻችን በዚህ ተጠናቀቁ። በቀጣይ በሌሎች በርካታ መረጃዎች እስክንገናኝ ድረስ በያላችሁበት ጤና ይስጥልን።